አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የሙረያን ቻናል ተከታታይ ቤተሰቦች ሁላችሁም ሰላም ብያለሁ። እያላችሁበት አላችሁ ነገር ይጠብቃችሁ፣ ሰላማችሁን ያብዛላችሁ። እንዴት ናችሁ? ደህና ናችሁ? ቻናሉን ላይክ፣ ሰብስክራይብ በማድረግ አበረታቱን። ያው አበረታቱ ማለት በኋላ ያበረታታችሁ መስራት ደስ ይለናል እና እስኪ ዛሬ ትናንትና እንጀራ አስመጥተናል። ዛሬ ሰራ ግን ማበረዝ ብለን የውድድሩ እያልኩኝ ነው። የተባረገ የምንሰራው ደግሞ የተለመደችው ነው። እኔ በቃ እሷ ናት ንግስቴ። በቤቴ ነግሳ የምትኖር እሷ ናት ማለት ነው። አሁንም ወደፊትም ከፊትም እዚህ ጋር እየጠበስኩ ነው። ሽንኩርት፣ ጎመን፣ ጥቅል ጎመን ነው የምሰራው። እዚህ ጋር ደግሞ የተለመደችውን የሽሮን ሽንኩርት ነው እያቁላለሁ ያለሁት እና በዚህ መልኩ እያቁላለሁት ነው። ሁለት ፍሬ ናቸው ለሽንኩርቶች አነሱ ሰፋት ነሱ ያላ ብዙ ናቸው ይበቃሉ። እዚህ ጋር አዘጋጅቻለሁኝ ካሮትና ጥቅል ጎመን አዘጋጅቻለሁ። እንጨምራለሁ። ሲጨመር ካደረኩኝ በኋላ የተወሰነ ጠበስ አደርገዋለሁ። ምክንያቱም ጥቅል ጎመኑን እሳት ብዙ አይታገልኝም። እኛው በሰል ካለልኝ መጨማመር ነው ማለት ነው። ጎመኑ ሲገባ አንከድነውም። አሁን ግን መክደን ያለብን እኔ እንግዲህ ያው ሁላችንም በየቤታችን የተለያየ ሙያ ነው የሚኖረን። ግን ከደን አድርጌ ነው ይሄንን የማበስለው ማለት ነው። በሰል እንዲልጅ ስለምፈልግ ጎመኑ ከጨመርኩ በኋላ አይገጠምም። ይሄ ግን እንደዚች ሆኖ ያለ ነው። ሲገርም ተንቀሳቀስ እንጂ ደግሞ ታይናሰብ ማፊ መተኛ ፎርዶሎ ያላ የሚል ስለሌለ ነው። ከዚህ ቤት አልሐምዱሊላህ ረብል ዓለሚን እንደዚህ የሚለን የለም። ሁላችንም ራስ በራሳችንን ያላ እያለ ነው የምንሰራው። አላህ ይራህማት። የሪሲት የምናፈው የለችም ወደ ሄራ ሄዳለች ያለ ነው ያው ማለት ነው። የኔም ሴትዮ ደግሞ ቤታችን ስንሄድ አታጥም ራሴ ነው የሚሰራው እንጂ እንደዚህ ማለት ያላ ተለበው እንደዛሬ አትደም አልፈልግም ስላለኝ ጥሩ ናቸው። አላህ መጨረሻቸውን ያሳምርላችሁ እና ቤተሰቦቼ እንተባብረን እንደዚህ ሰራ ግን አንዳንድ ቀን እስኪ ራሳችንን የምፈልገውን ነገር እናደርግ። ወላሂ ብዙ ጊዜ እንጀራ እየፈለኩኝ ያለስልጣ አንደኛ የሚያመጣልኝ አጥቼ ነው። ሁለተኛ የሚያመጣልኝ ሳገኝ ደግሞ እያባዛሁኝ ነው። ኢትዮጵያ እቺ ብር እኮ እንደዚህ ታደርጋለች፣ እቺ ብር እኮ ኢትዮጵያ ስትሄድ ይሄን ታደርጋለች፣ እንደዚህ ስባ አደርጋለሁ። በኢትዮጵያ ደግሞ መነዘራችንን 15 ብር ስንት ብር ትመጣለች እያልኩ እያባዛሁኝ ነው ማለት ነው። ወላሂ ምንም አይጠቅምም። በመሰብሰብ በመቆጠብ የትም አይደረስም። በማባከንም እንደዛው ማባከንም ደግሞ ያው ነው፣ ግን ራስን በማይጎዳ ሁኔታ ከአቅም በላይ ባልሆነ ነገር አንዳንድ ጊዜ እራሳችን ውስጣችን እየፈለገ የምናገደው ነገር አለ። ፍላጎታችን ገደብ ያለው ቢሆን አሪፍ ነው፣ ግን ትንሿንም ነገር እየፈለግን የምንተውበት ጊዜ አለ። ያኔ አብዛኛውን አላውቅም፣ የራሴን ነው የማወራውና በተለይ ልጅ ወልዳችሁ ስትመጡ ሚስጥራችሁ ስትመጡ የቤተሰብ ኃላፊነት ሲኖርባችሁ በቃ ነገራቶች ደረብረብረብረብ ነው የሚሉት
እና እዚህኛው ሽንኩርት ያው ኮኮናቱ ስለከተፍኩት መስፈልጎኝ ስለሆነ ጠበስ ጠበስ ማለት ያለበት። እዚህኛው ደግሞ ነው ማለት ነው። እና ውድ ልጆች መደላችሁ ፈልጌ ነው ገደብ ያጣ ቁጠባ አንቆጥብ። ገደብ የሌለው ቁጠባ፣ ገደብ ያጣ ስስት አንሰስት፣ በራሳችን ላይ አንሰስት። ራሳችንን ውስጣችን የሚፈልገውን ነገር በትንሹ በብዙ አይደለም። እኛ አሁን የ15 ብር እንጀራ ከሶስት ምንም ማለት አይደለም። ምክንያቱም ደሞዛችንን እናውቀዋለን። እጃችንንም ባይነካው ጥሩ ኢትዮጵያ ቢሄድም እናውቀዋለን ስንት ብር እንደሆነ ስንት ብር እንደሆነ ማለት ነው። እና ውድ ቤተሰቦቼ አንዳንድ ጊዜ ውስጣችን አንዳንድ ጊዜ ውስጣችን የሚለውንም እንስማው። ከምክርም አንጻር ነገሮች ብዙ የምናበላሻቸው ነገሮች አሉ በመቸኮል እና ውስጣችን የሚለውን አንዳንድ ጊዜ እንስማ። በፍላጎትም እንደዚህ ውስጣችን የሆነ ነገር ከፈለገ በቃ አንገድበው። ይሄ ገደብ ያጣ ምንድን ነው ማቀብን አንገድበው ማለት ነው። እና እንደዛ እያደረግን አንዳንድ ቀን እንብላ ነው የምላችሁ። እንብላ በቃ እንብላ። እንዴ ሹሮ ይመስል ይብዛብን እንዴ? ምን ይመስል ሹሮ ይብዛብን እንዴ? እና እንደዛ ያደረግን ታዲያ በደላችኋለሁ። ቪዲዮውን እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ አድርጉ። እንተባበር በቃ አብረን እንግዲህ እንተባበር ነው የምላችሁ። ኢንሻአላህ የምንሰራውን የምንጠቀምበት ያደርጋል። በዱዓ የምንጠቅበር በሩጫና በትግል የሚሆን ነገር የሚሳካ ስኬት የለም። ሁሉንም ነገር እየተረጋጋን ዱዓችንን እያደረግን እንቀጥል እላችኋለሁ። እንግዲህ ቤተሰብ እዚህ ጋር ነጭ ሽንኩርት የጨመረው የለውም ሽሮዬ ላይ ማለት ነው። ነጭ ሽንኩርትና ዝንጅብል ሽሮ አሰራር ልታሳይን እንዳትሉ እና ቪዲዮ ምን ልስራ ቪዲዮ የሚሰራ ሳጣ ከነገሩ እንዴ ሽሮም ቢሆን እኮ ብርቅ ነው ወላሂ የኔ እናት። እዚህ ጋር ደግሞ ምን ጨምሬያለሁ? ይሄ ኩርኩምና ጅርፎ እንትን ትንሽ ሄል ጨምሬበታለሁ። በጣም ያጣፍጣል። ብዛት ሰንፌ ነው አሁን ዘር ብቻ መጣጣሁ። ሌላኛው ኩሽና ሁለት ኩሽና ስለሆነ ብዛት ቢጨምርበት በጣም ይጣፍጣል። አልጫ ስትሰሩ ብዛት ቅመም ጨምሩ እላችኋለሁ። ሞክራችሁ ታመሰግኑኛላችሁ። ጀማ እዚህ ደረሱ የተከበሩት እዚህ ደርሰዋል። ከአሁን በኋላ ምንድን ነው የሚቀራቸው? ጓደኛዬ ምን አለች መሰላችሁ? እንደዚህ የሚያደርገው ሰነፍ ሴት ነው፣ ሙያ አይደለም። ሰነፍ ያለች ሴት። ስለዚህ አላንኳኳባችሁም። ታስታውሱ ከሆነ ወጥ ሲሰራ ምናምን የንኳኳባችሁ ነበር የሚሰራ። አሁንም ግን ለምዶ ግን ነካ አደርገዋለሁ። ግን እሷ ስለተቆጣችኝ አላንኳኳም። የምን አገባኝ? እንደዚሁ አድርጌ ያስቀምጥላታለሁ። እኔ ደግሞ አላጥብም። ንገሯት፣ ራስሽ ታጥቢያታለሽ። አንተ ደግሞ አትራገጥ እንዴ! ቀስ 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 የዲህ አጠገብና የሽሮ ቅጫ እንዲ ነው ይባላል። እና ለቅጫው ከፋ ከፋ። አቤት 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 አቤት! አያችሁ፣ ሀገር ነው የሚያጠፋው። ሁሉም ሲጠግብ ሀገር ነው የሚያጠፋውና ጥጋብ ጥሩ አይደለም። ጎመንዬ እንደ በዚህ መልክ በሳለች ትንሽዬ ብዛራ ታመጣልና ጎበዝ እኮ ናት። የኔ ታዘዥ የኔ ቅል ያረቢ ያለ ጓደኛ ይኖራችሁ፣ ጓደኛ ይኖራችሁ።
አይኖራችሁ ምን ይሰራል ጓደኛ አመጣሽ ዋው 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 ሁሉ ማሻአላ ሁሉ ማሻአላ አሁን አይቻፍሪ ተሰለፈች ለሆነሽ ነው እንጂ ቶሎ ማታመጪው ተፈረላ ዝባላሽ ዝባላ ሀዳ ዝባላ እኔስ ጨምሬበት እንዲጣፍጥልኝ ትንሽ ከዚህ ጨምሬ ማድረጋለን ብዛት ስሚማ ለምንድን ነው ስታማስይ አትቀጥቅጭ ብረት ድስት ያልሽኝ? ረሳቸው ወላሂ ሳላረግ ነበር የቆየሁት። አሁን አረኩኝ ወላሂ ረሳቸው። በዚህ መልኩ እንደዚህ እቺ ደግሞ ያት እንደዚህ እየተራገጠች ነው። ቀስ ማሻአላህ ምትንከረፈፊ ቢለካ ሻይ ሳጠጭ ቀርተሽ ምንድን ነው የፈለኩት? አረኩኝ ጠይብ እንዚያን አሁን ጨረስ ጎመናችን እንትን ቱም በፊትም ጨምሬያለሁ እና ዝንጅብል አሁን ላይ ተጨምሬያለሁ። ኢትዮጵያ ቢሆን ቂቤ ጣል እናደርግበት ነበረ። ማፊ ቂቤ ሀሊማ ሌሽ ቂቤ ያላመጣሽም ወቀሳም ቃሪያ እንትን ከሰሳም ቃሪያ ጨምሬያለሁ። ዝም በሏት ክፋቷ ማለት ነው። ማዘር ምናልባት መሰለኝ ዝም በይ እኔ ሀሳቤ ልጨርስ እና ክፋቷ ማለት ነው። ምን አለች መሰላችሁ? እኔ ቅቤ ተሸክሜ የምሄደው ለሷ እኔ ብዙ ቅቤ ፍላጎት የለኝም፣ የሽሮ ፍላጎት የለኝም። እስኪ ላውራበት ቆይ እኔ ሀሜት አይደለም የፊት ለፊትሽ ነው የምነግርሽ። እኔ እህትሽ ማለት ነው። እኔ በኋላሽ አላማሽም፣ ግን አንቺ ከንቱ እኔ እነሱን መሾቀስ ያው እንደዚህ አደረገችኝ። አያችኋት? እነሱ ይዘሽ ሂጂ ሲሏት እሷ ይዤ አልሄድም። ታርጌቷ ምን ይመስላችኋል ስትገምቱት? እኔ ስጠረጥር ማለት ነው። የእናንተን አስቀምጡ። እኔ ስጠረጥር ግን እሷ ብዙ ፍላጎት የላትም። አሻንቲ ሳ እኮ እኔም እኮ አውቄያለሁ። ለዛ እኮ ነው ለእኔ ያላመጣሽ ለዛ ነው ሳ ለእኔ ያላመጣሽ ያው ተናገረች። እንደውም ካላስ እናንተ ከሰሳ ወቀሳ የለባችሁም እራሷ ተናግራለች። ያው መተማመን ደግ ነው። አንዳንድ ጊዜ ሰዎች ሲያምኑላችሁ ደስ ይላችኋል። አስረሳሽኝ እኮ ስራዬን እና የኔ ወዶች እራት ተጠርታችኋል። እራት ካላስ ከኛ ጋር እንደው ይንጡ ችግር የለም ያው ባይኗ ተይ እያለችኝ ነው። ሰው አሰብስብ እያለችኝ ነው። ምን ይሻላል? ጀሚን እንግዲህ አምባሳደሯ በዚህ መልኩ ተጠናቀቀች። ዘይቷ ከላይ ወጥቷል። ቅቤውን እንበል ይሁንሽ። ቅቤው ከላይ ወጥቷል። አሁን ወደ ማጠናቀቅ እየገባች ይመስለኛል። ከዚህ በኋላ እኔ ሽርብ ያስፈልጋታል። እኔ ቆንጆ የኔ ታማኝ ማትከጂ ማትሰለች። አይዞሽ እንደፈለግሽ ተራግጭ። ታምሪ አይዞሽ አንቺ ደግሞ ምን የሚያክል አስተምሽብኝ መሆንሽ ያለ ሀሮት እና ታዲያ የራስሽ ችግር ነው። አሳላጅና ሀላስን ያንተችን ሳስቀምጠዋለሁ። ምን አንቺ ጋር ያዳረገ ስልክ ወርቆ ነበር። እኔ አንቺ ጋር ምን አዳረገች? እዚህ አንተች አስቀምጠዋለሁ። ወላሂ እንዴ ቤተሰብ አሁንም ደግሞ ሽንኩርት እያቁላላሁ ነው። እቺ ልጅ እኔን እያሰራች ነው። ማነው ደግሞ የሚከፍለኝ? አስተግፍሩላህ ላዚም ውሸቴን ነው። እሺ ስታነድ እስከቴ አሁን እስከቴ እኔ ቪዲዮ ልስራበት እንዴ ሰው ማውራት አይችልም። በቃ ሰው ውጭልኝ። እንደው መውጣትሽ ነው ፋይሩ
በቃ ሽንኩርትና ዝንጅብል ጨምሬያለሁ። በየአይነት ነው ብያቸዋለሁ የምሰራው። ስለዚህ ከበየአይነቶች መካከል ደግሞ የበየአይነት ድምቀት የሆነው ማን ነው? ስሙን ጥሩልኝ። የበየአይነት ድምቀት የሆነው ጎልቶ የሚታየው እስኪ ላካብድለት ነው። የምር ግን ነው ይገባዋል። ማካበድ አይደለም ይገባዋል። የበየአይነት ድምቀት ይባላል። ቀነስ ከዛ ደግሞ እንትን ጨምሬ ስለነበረ ጥቅል ጎመን ላይ ድንችና ካሮት። ይሄንኛውም ደግሞ ምን አለ መሰላችሁ? እኔስ ለምን ይቀር ለምንድን ነው የምታዳዩ? ሐራም ሲለኝ አይ እንደዚህ ማቀርብ የሚለው ከሆነ እንትን አይደለም አልኩትና በቃ እሺ ያልኩና በዚህ መልኩ ከተፍ ከተፍ አድርጓቸው ድንቾችን ካሮቶችንም እንደዚህ አድርጌ ያው እንዳይከፋው ብዬ እኔ ማስከፋት አልወድም። እንዳይከፋው ብዬ እንደዛ አድርጌ ጨማመርኩለት። የትንሽ መሰል ይበልና እሱኛው ደግሞ ብዙ መሳት አይፈልግም። ሞቅ ሞቅ ጠበስበስበስ ያለ ነገር ነው። ከጥሬው ይበላም ችግር የለውም። ጥሩ ነው፣ አስፈላጊ ነው። በተለይ ለእኛ ለስደተኞች ማለት ነው። ራሳችሁን ለሚያዞራችሁ ሰዎች ተጠቀሙት። ቅቅል አድርጋችሁ እንደ ሰላጣ ተጠቀሙት። እንደዚህ ጠበስበስ አድርጋችሁን በዳቦ በቂጣ ብሉ። አንዳንድ ቤት ወላሂ ሁሉ ነገር ትርፍ ነው፣ ግን የመስራት ችግር ይኖርብናል። አንዳንድ ቤት ደግሞ የመስራት ፍላጎት እያለ የመብላት ፍላጎት እያለ የአስቤዛ አለመሟላት ችግር ያለበት ቤት አለ። ይሄ የማይካድ እውነታ ነው እና የምታገኙ ሰዎች ተጠቀሙ። ሁለተኛ ደግሞ ያን ያክል እንደዚህ የተካበደ ነገር ስላልሆነ አስመጥታችሁም ለራሳችሁ ተጠቀሙ። ሰርታችሁ ለራሳችሁ ብሉት። ወላሂ የሚጠቅመን ነገር አንዳንድ ጊዜ ብራችንን የሚጠቅመን ነገር ላይ ማውጣት ሊቆጨን አይገባም። በቃ ለእኛ የሚሆን ነገር ነው። እኛ ካልቆምን፣ እኛ ካልሰራን፣ እኛ ካልጠነከርን ራሳችንን በቃ በቀላል መንገድ ቢሆን ራሳችንን ካላዳመጥን፣ ራሳችንን ትሬት ካላደረግን፣ ለራሳችን እኛ ካላሰብን ማንም የሚያስብልን የለም። ማንም በሉት ስትቆሙ ስትኖሩ ሲኖራችሁ ነው አለሁ የሚላችሁ ማለት ነው። ከሌላችሁ ከጤና የሚሆን ከምንም ነገር ጎደል ካላችሁ የላችሁ። እኛ አስታዋሽ የለንም። ሲጀምር ስደት ላይ ያለን ሰው ማንም ያው እርስ በርስ ለብር እንደሆነ እንጂ ከዛ ውጭ ማንም የሚያስታውሰው ማንም አሉ። አንዳንድ ቤተሰቦች ግን በቁጥር ናቸው። ከነዛ መካከል ያደርግልን የኛንም ቤተሰቦች፣ እኛንም ደግሞ አላህ ይገዘን፣ በሰላም በጤና ከቤተሰቦቻችን ጋር ያገናኘን። በማጣት የተለያየን ሰዎች በማግኘት ያገናኘን ኢንሻአላህ። አሚን በሉ። ዛሬ ቪዲዮ የረዘም ያለ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሩዝ ነው ዛሬ አንገናኝም። እሺ ቻው። ምሳሩስ ነበር የተሰራ ግን ቻው ብየዋለሁ። እሺ እና ውዶቼ ይሄው አያስፈልግልሽም አትሉኝማ። ይሄ ነው እንግዲህ የበየአይነት ድምቀት የሚባለው። ከዚህ ውጭ ሌላ ምንድነው? ጎመን ነው። ጎመን እና ይሄ ናቸው በየአይነት የሚያደምቁት የሚያሳምሩት ጣዕም የሚሰጡት። ያው እንግዲህ ጎመን ለማግኘት አልሞከርም አላዴት ግን አይ ይቅርብኝ። ያቸውን ጊዜ ያምራሉ፣ ያምራሉ፣ ለውበት ነው። በነገራችን ላይ ካሮቱን እንኳን ጨምሬው ነው ያን ደስ ስለሚለኝ እንደዚህ። ድንቹን ለጥቅል ጎመን እየከተፍኩኝ ለምን እንደሚከፍ ረስቼዋለሁ። ወላሂ ለአዝኝ ተነግራችሁ ማለት ነው። አንዳንድ ጊዜ ልባችን እንደሚሄድ አላውቅም ብቻ እና ለምን እንደሚከፍ ረስቼው በብዛት ቤት ቺፕስ ከቤት የተዘጋጀ ነው የሚወዱት እና እሱን መስሎኛል የምከፍተው። ከዛ ከሰነጠቁት በኋላ በቃ ሳይው ለካ ለቺፕስ ነው እየከፈትኩ ያለው። እዛ ኡዝቢላህ ያልኩኝና ራሴን አረጋግቼ በቃ ለሲስተም ነው በብልጠት ወደዚህ አደረኩት ማለት ነው። እንደዚህ ባረጋቸው ያምራሉ። ከተከታተል አድርጋቸው እና በቃ እዚህ ጋር ጨምራቸዋለሁ ብዬ እዚህ ጨመርኳቸው። ጓደኛዬ ግን ስለሚያምር ምናምን አልኩና
ለምንሽ ነው ስትለኝ እንደ ስለሚያምር ጥሩ ነው ብዬ ሸወድኳት። አሁን ትገለኛለች እሷ። ለእናንተ ልንገራችሁ ብዬ ነው። እሷ አትሰማትም። የኔም ቪዲዮ ይከፈታል ስልኳ ላይ ግን ማን ያሰማታል? ማን ያወራልናት? እንዴ ያፈሰስኩት ጊዜ ነበር አላፈሰስኩም። እንደትቆቂ ነው። በዚህ መልክ ሰርቻለሁ። ነጭ ጨምሮ ያደረጉት አሁን ግን ትንሽ ጨምርበታለሁ። ከላይ ተበሰለ ለወጣው አካባቢ ጣል አደርግበታለሁ። ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ እንዳትረሱ። ቪዲዮውን እስከ መጨረሻው ያው እንብላ ብያለሁ። ጉዱ ማሻአላ ጉዱ ቢልአፊያ። እናንተም ብሉ ብዬ ነው ይሄንን ቪዲዮ የሰራሁላችሁ ማለት ነው። እንድትነቃቁ ምን አባቱን እሱ ወላሂ እንዲሁ ከወር አንድ ጊዜ ቢቀር ከሁለት ወር አንድ ጊዜ እስኪ ሀቂቃ ንገሩ። በስንት ጊዜያችሁ እንጀራ እዛችሁ ትበላላችሁ? ማስመጣት እየቻላችሁ ብር እየላካችሁ ማንጣት እየቻሉ ብር ይዘውላችሁ የሚመጡ ሰዎች፣ እናንተ ግን በስንት ጊዜ አዛችሁ ትበላላችሁ እንጀራ? አንዳንዶቹ አንፈልግም የሚሉ አሉ። እኔ ግን ሀቂቃተን የእንጀራ ነገር ሞቴ ነው። በቃ ኢትዮጵያም ሁኜ ምንም አይነት ነገር ቁርስ ይሁን ወደ መኮረኒ ወለ ፓስታ በቃ ምንም ይሁን ቂጣ እንጀራ ካልበላሁ እኔ ምግብ አላየሁም። ካላስ አልወድም ወላሂ። ግን ደግሞ አላህ ትገቢ ብሎ አመጣኝ። አልሐምዱሊላህ ረብል ዓለሚን አላጣሁም። ያው ከተወሰነ ጊዜም በኋላ ተንቆጫ ጉጬ አስቤ አውልቼ ዘርዝሬያት ኢትዮጵያ ሰድጃት ምናምን ጨከነድ እና አንድ ቀን እንደዚህ አመጣለሁ ማለት ነው። እና ውድ ልጆቼ ቪዲዮውን እስከ መጨረሻው ይኸውልኝ። በዚህ መልኩ የተጠናቀቀ ነው። ከአሁን በኋላ የምጨምርበት ትንሽ ነጭ ሽንኩርትና ቃሪያ እጨምርበታለሁ። ጨው ጨምሮ ያለው ይሄንን ይመስላል። እጠራችኋለሁ። ከዛ አሁን ደግሞ ቡና ጨስ አደርግላችሁና እንሰነባበታለን። ዛሬ የመጀመሪያ ቪዲዮ ነው። 20 ምናምን ደቂቃ ቪዲዮ እስከ መጨረሻው በትብብር በቀንነት ተከታተሉኝ ቤተሰብ። እንግዲህ መጨረሻው ላይ ደርሰናል። ይሄው ነጭሽንኩርትና ቃሪያው ደግሞ ከስለ አሪፍ ነው ሲጋም እንድናገኘው ረጃጅሙ ሲሆን መርጠን ነው የምንጥለው። ይሄ ግን ስናገኘው ልክ እንደ ዱለት አለ አይደለ? ደግሞ ዱለት ይመርሽ ዝም በይ። አሁን ዱለት አትበይ ማፊ ዱለት። እሺ ይሁን ችግር የለውም። እኔ ዱለት እንደምበላ አድርጌ አስቤ እበላለሁ። እና እንድናገኘው ቃሪያውን እንድናገኘው አድርገን ከትፈን ስንጨምረው ጣዕም ይሰጠዋል ብዬ አስባለሁ። እኔ ነኝ እናንተን አላውቅም። የእናንተን አሰራር ደግሞ ኮሜንት ላይ ያስቀምጡልኝ እንዴት እንደምትሰሩ በኮሜንት። ለዚህም ደግሞ እኔ ለሰራሁትም ደግሞ ሀሳብ አስተያየታችሁን ስጡኝ። እንግዲህ ዩቱበር አይደለሁም እንደዚህ ማለት ግድ ነው አይደለ? ቪዲዮ ሲሰራ እና ቤተሰብ ጋብዣችኋለሁ። የዛሬ ግብዣዬን ሳትንቁ ሁላችሁም ተባብራችሁ ቪዲዮውን እስከ መጨረሻው ይኸውልኝ በቃ ይኸውልኝ። ያምራሉ አይደለ? እነዚህ በግርግር የመጡት በግርግር ነው የመጡት። ታስቡባቸው አይደለም ግን ያምራሉ። ዋ ትላለች የኔ ልጅ ማሻአላ የአንድ አመት ናትና ዋው ስትል የሆነ ማስታወቂያ ቢያሰሯት አሪፍ ነው። አገላለጿ ማለት ነው። ጓደኛዬ እንዳትቀጠቅጭ ብላኛለች። እንግዲህ ምንም ማድረግ አልችልም። ያው ትውት ታደርጊ አልቀጠቅጥም። ትንሽ ሞቅ ይበል እንዳያቃጥል። ጓደኛዬን የማቃጥላት አነሳትና ደግሞ ይሄን ቃሪያ ስትቀምስ እኔ አንቺ ጋር መች ሆነልኝ ፊቱንስ ሰራተኛ ይቀይሩ እያልኩኝ እያሰብኩኝ ነው። በቃ ይቀየር ነው የምትለኝ። ጠፍቷል እንዴ? እራለ ተንቀሳቀሳ አይዋ ማሻአላ ማሻአላ ሁሉ ማሻአላ። ቤተሰብ ወደ ተሸጋግረና ዛሬ ማሻአላ ነው ውሎ ነው። ምንድን ነው የሚባለው? ብሎግ አይደለም ብሎግ ነው። ብሎግ ነው። ከጠዋት ጀምሮ የሚሰራ ስራ ነው። ዋው እንደው በስተመጨረሻ ግን እንዳትበላሽብኝ ቤተሰብ ያው ደርሻለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። የዛሬውን ቪዲዮ አማን አለይኩም እስከ መጨረሻው በማየት ትብብራችሁን ብታሳዩኝ ማሻአላ
የሆነ ቡና ከፈላ ይሄው ጨርሰናል ማለት ነው። ከዚህ በኋላ ያለው እንግዲህ በፕሮግራም ማስቀምጥላቸው እንዴ ጠቆር ክሰሌሽ እንትን ዘንድ ወስጄው ነው ጨለማ ላይ ወስጄው ማለት ነው። ይሄ በዚህ መልኩ ተጠናቋል። መልካም ጊዜ ይሆንላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።